ንስር ከቁራ ጋር አይጣልም። አንዳንድ ጊዜ ጨዋታውን ባለመጫወት ታሸንፋለህ። በሌሎች ትንንሽ ድራማዎች ውስጥ ነዳጅ መሆንህን አቁም። ዝምታ አንዳንድ ጊዜ ድል ነው። ሁሉም ክርክር መልስ አያስፈልገውም። ሁሉም ትችት ምላሽ አያስፈልገውም። ሁሉም ድራማ ተሳትፎ አይጋብዝም። አንዳንድ ጊዜ የምታሸንፈው በመዋጋት ሳይሆን ከጨዋታው በመውጣት ነው። ብዙ ሰዎች ኃይላቸውን፣ ጊዜያቸውን እና ሰላማቸውን የሚያጡት በትላልቅ ችግሮች ምክንያት አይደለም፣ በትናንሽ ድራማዎች ምክንያት ነው። አንድ ሰው ስለ አንተ አሉባልታ ሊያወራ ይችላል። ሌላው ሰው ደግሞ ሊያስቆጣህ ይችላል። ሌላው ደግሞ ወደ ክርክር ሊጎትትህ ይችላል እና አንተ ሰዓታትን በማስረዳት ቀናቶችን በመቆጣት ወራቶችን በመጨነቅ ታሳልፋል። የሚገርመው አብዛኛው ሰው መፍትሄን ሳይሆን የሚፈልገው አቋምህን ማወቅ ነው። እሱ ብቻ አይደለም፣ ትኩረትህን ጭምር ነው። እሱ ብቻም አይደለም፣ ኃይልህን አሟጠው ለመስረቅ ነው። አንተ ስትበሳጭ እነሱ ደስ ይሰኛሉ። አንተ ሰላምን ስታጣ እነሱ ያሸንፋሉ። አንተ ከግብ ስትርቅ እነሱ ይረካሉ። አስተዋይ ሰው ሁልጊዜ ለሁሉም ጉዳይ ምላሽ አይሰጥም። በሳል ሰው የሚገባውን ጦርነት ይመርጣል። ሁሉንም ግብዣ መቀበል አይጠቅምም። ሁሉም ክርክር ውስጥ መግባት አይበጅም። ሁሉንም አስተያየት ማረም አያስፈልግም። አንዳንድ ጊዜ አመሰግናለሁ ብለህ መሄድ ይሻላል። አንዳንድ ጊዜ ፈገግ ብለህ ዝም ማለት ይሻላል። አንዳንድ ጊዜ ምንም አለማድረግ ትክክለኛው እርምጃ ነው። ምክንያቱም ንስር ከቁራ ጋር አይጣልም። ወደ ላይ በመብረር ብቻ ይለያታል። አንተም እንዲሁ ከድራማው በላይ ከፍ በል፣ ከክርክር በላይ ከፍ በል፣ ከትንንሽ ጨዋታ በላይ ከፍ በል። ምክንያቱም የህይወትህ ዓላማ እያንዳንዱን ጦርነት ማሸነፍ ሳይሆን ሰላምህን ጠብቀህ ወደ ግብህ መድረስ።